ሄሎ ጤና ይስጥልኝ። ይህ ከኢዮር ኮንስትራክሽን እየተዘጋጀ የሚቀርብላችሁ ፕሮግራም ነው። በዛሬው ፕሮግራማችን አንድ ስላብን በምንሰራበት ሰዓት ላይ ሬንፎርስመንት ብረቶችን ስንደረድር ዲዛይን ላይ በተቀመጠልን መሰረት ለምሳሌ አሁን እዚህ ጋር የወሰድነው 12 ሚሊ ሜትር ብረትን ዲዛይን ተደርጎ ተሰጥቶናል። ከዛ በኋላ ግን በእጃችን ላይ ያለን የብረት መጠን ባለ 10 ሚሊ ሜትር ነው። በዲዛይን የተሰጠን ባለ 12 ሚሊ ሜትር ቲክነስ ያለው ብረት ነው። እጃችን ላይ ደግሞ ያለው 10 ሚሊ ሜትር ቲክነስ ነው። ስለዚህ እንዴት አድርገን ምን ያህል ባለ 10 ሚሊ ሜትር እንጠቀማለን የሚለውን እንመለከታለን። እሱን እንዴት አድርገን መቀየር እንዳለብን በካልኩሌሽን እንመለከታለን። አብራችሁን ቆዩ። እዚህ ጋር እንደምትመለከቱት እንግዲህ መጀመሪያ ካልኩሌት የምናደርገው ኤሪያውን ነው። የ12 ሚሊ ሜትር ቲክነስ ያለውን ብረት ኤሪያ ካልኩሌት እናደርጋለን። ኤሪያውን እንግዲህ ካልኩሌት ስናደርግ ኤሪያ 12 ሚሊ ሜትር ቲክነስ ያለውን ፓይ ዲ ስኩዌር ኦቨር 4 የሚለውን ፎርሙላ እንጠቀማለን። በ12 ሚሊ ሜትር ጊዜ የተጠቀምነው የብረት መጠን እንግዲህ 4 ነው በዲዛይኑ ላይ የተሰጠን። ስለዚህ ፓይ ዲ ስኩዌር ኦቨር 4 የሚለውን ስንጠቀም ፓይ ማለት 3.142 ነው። ዲን በወሰድነው 12 ሚሊ ሜትር ነው። ስለዚህ ዲ ስኩዌር ማለት 12 ሲባዛ በ12 ነው ሲካፈል 4 እናደርጋለን። ስለዚህ 3.142 ሲባዛ 144 ሲካፈል 4 ስናደርገው የ12 ሚሊ ሜትር ዲያሜትሩ ብረት ኤሪያው ስንት ይሆናል? 113.11 ሚሊ ሜትር ስኩዌር ይመጣል ማለት ነው። ከዚህ ቀጥለን እንግዲህ ደግሞ ባለ 10 ሚሊ ሜትር ዲያሜትር የተሰጠንን ብረት ወይም ደግሞ ወደ ባለ 10 ሚሊ ሜትር ዲያሜትር ለመቀየር መጀመሪያ ኤሪያውን የ10ሩን ደግሞ እንደዚሁ ቼክ እናደርጋለን። እሱ እንደዚህ ቼክ ስናደርግ ፓይ ዲ ስኩዌር ኦቨር 4 እናደርግና ፓይ 3.142 ነው። ዲያሜትሩ ደግሞ 10 ሚሊ ሜትር ስለሆነ 10 ሲባዛ በ10 ሲካፈል 4 እናደርጋለን። 3.142 ሲባዛ በ100 ሲካፈል 4 እናደርገው ባለ 10 ሚሊ ሜትር ዲያሜትሩ ኤሪያ ስንት ይመጣል ማለት ነው? 78.55 ሚሊ ሜትር ስኩዌር ይመጣል ማለት ነው። እዚህ ጋር እንግዲህ አሁን ማስተዋል ያለብን ነገር ምንድን ነው? ባለ 12 ሚሊ ሜትር ብረትን ተጠቅመን የምናገኘው የራሱ ኤሪያ አለ። ቀጥለን ደግሞ ባለ 10 ሚሊ ሜትር ዲያሜትር ብረትን ተጠቅመን የምናገኘው ኤሪያ አለ። እዚህ ጋር እንግዲህ የብረቱ ሚሊ ሜትር ዲያሜትር መጠን ቲክነሱ ቢለያይም አጠቃላይ ግን የኤሪያው የሁለቱ በ10 ሚሊ ሜትር የተጠቀምነው የብረት ኤሪያ እና በ12 ሚሊ ሜትር የተጠቀምነው የብረት ኤሪያ ግን ሁለቱ እኩል መሆን መቻል አለበት ማለት ነው። ስለዚህ አጠቃላይ የ12 ሚሊ ሜትር ዲያሜትሩ ኤሪያ 4 ብረት ነው ያለን። ስለዚህ አጠቃላይ ቶታል ኤሪያውን ለማወቅ የምናደርገው ምንድን ነው? 4 ሲባዛ ቅድም የ12 ሚሊ ሜትር ዲያሜትሩ ያገኘ ነው 113.11 ሚሊ ሜትር ስኩዌር አለ። ይሄንን 4 ሲባዛ 113.11 ሚሊ ሜትር ስኩዌርን ሲካፈል ለ78.55 ሚሊ ሜትር ስኩዌር እናደርገዋለን ማለት ነው። እዚህ ጋር ማስተዋል ያለብን ኤሪያ ኦፍ 12 ሚሊ ሜትር ዲያሜትር ሲባዛ በ4 ምክንያቱም 4 ብረት ስለሆነ የተጠቀመው በዲዛይኑ ላይ 4 ታይምስ ኤሪያ ኦፍ 12 ሚሊ ሜትር ዲያሜትር እኩል ይሆናል ኤክስ ታይምስ ኤሪያ ኦፍ 10 ሚሊ ሜትር ዲያሜትር ይመጣል ማለት ነው። ኤክስ ብዬ እዚህ ጋር አሁን የጠቀምኩት ሪፕሌስ ያደረኩት ለባለ 10ሩ ስንጠቀም የምንጠቀማቸው የብረት መጠኖች ብዛት ነው። ስለዚህ ባለ 10 ጊዜ የምንጠቀመውም የብረት መጠን ብዛት ለማወቅ ሲካፈል ለ10 ሲካፈል ለ10 ቦሳይድ እናደርግና 4 ታይምስ ኤሪያ ኦፍ 12 ሚሊ ሜትር ዲያሜትር ቲክነስ ሲካፈል ለኤሪያ ኦፍ 10 ሚሊ ሜትር ቲክነስ ይመጣል ማለት ነው። ስለዚህ በዚህ ኤሪያ አሁን በሰራነው ፎርሙላ መሰረት እንጠቀምና 4 ሲባዛ 113.11 ሲካፈል ለ78.55 እናደርገዋለን። ያ ደግሞ ስንት ይመጣል ማለት ነው? 5.76 ይመጣል ማለት ነው። ያው 5.76 የሚባል ብዛት ስለሌለ 6 እናደርገዋለን ማለት ነው። ስለዚህ ነምበር ኦፍ ባር ባለ 10ሩ 6 ይመጣል ማለት ነው። ስለዚህ በዚህ መሰረት ይህንን ተጠቅማችሁ መስክ ላይ ስራ በምትሰሩበት ሰዓት ላይ ዲዛይኑ ላይ ባለ 12 ለምሳሌ እዚህ ጋር እንደሰራ ነው ባለ 12 ሚሊ ሜትር ዲያሜትር ብረት ነው የተጠቀሰው። እናንተ ደግሞ እጃችሁ ላይ ያለው 10 ሚሊ ሜትር ብረት ነው። ስለዚህ የኤሪያውን ሬሾ በመጠቀም እንደዚሁ ባለ 12 4 መጠቀም አለባችሁ ብሎ ያስቀመጠውን ባለ 10 በማድረግ እናንተ 6ቱን መጠቀም ትችላላችሁ ማለት ነው። ተጨማሪ ዶክመንት አይታችሁ ለመጠቀም ደግሞ ቴሌግራም ቻናላችን ላይ ገብታችሁ አታች የተደረገ ዶክመንት አለ። እሱን አውርዳችሁ መመልከት ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ሁኑ።